አንድሮይድ አፕሊኬሽኖች ጉግል ፕሌይ ስቶር ላይ ዳውንሎድ ለማድረግ ስንሞክር እንደዚህ ኢረር ያመጣሉ። እዚህ ሳይተም ኢዝንት አቬለብል ኢን ዩር ካንትሪ ይለናል። እናንተ ያላችሁበት ሪጅን አካባቢ ይህ አፕሊኬሽን አይሰራም ብለው ዳውንሎድ ማድረግ ያቅተናል። አንዳንድ ጌሞችን ማግኘት አንችልም ማለት ነው። ስለዚህ በቪፒኤን ተጠቅመን እንዴት ዳውንሎድ ማድረግ እንደምንችል እናያለን። እዚህ ላይ እንደምታዩት ኢፕሰን ስማርት ፓነል የሚለውን አፕሊኬሽን ስከፍተው ኖት አቬለብል ኢን ዩር ሪጅን ይለናል። አንዳንዱን ደግሞ አሁን እንደዚህ ሰርች ስናደርግ ከነጭራሹም አያመጣቸውም። ስለዚህ ከነጭራሹም አያመጣቸውን ክሮም ላይ ሰርች አድርገን ማግኘት እንችላለን። ነገር ግን ያው መልሶ ያንኑ ኢረር ነው የሚያመጣልን። አሁን ይሄንን ኢፕሰን አይፕሪንትን በጎግል አገኘ ነው መልሶ ኢዝንት አቬለብል ኢን ዩር ካንትሪ ይለናል። ስለዚህ ያለ ቪፒኤን ከፍተን መጠቀም እንትን ማድረግ እንችላለን። እኔ ያለኝ የሲኪዩር ቪፒኤን ይላል። እናንተ ያላችሁን ቪፒኤን መጠቀም ትችላላችሁ። ቪፒኤን ኮኔክት ካደረጋችሁ በኋላ ጉግል ፕሌይ ስቶርን አፕሊኬሽን ኢንፎርሜሽን ላይ ገብታችሁ ኬሹን ክሊር ማድረግ አለብን። ስለዚህ ጉግል ፕሌይ ስቶርን አፕሊኬሽኑን ጫና አድርገን ስንይዘው እንደዚህ ይመጣልናል። ከዛ ኢንፎርሜሽን አይ ምልክቷን እነካለን። ከዛ ፕሌይ ስቶር ኢንፎርሜሽን ላይ ይመጣልናል። ከዛ ወደ ታች ሄደን ስቶሬጅ ላይ እንገባለን። ስቶሬጅ ላይ በቀኝ በኩል ክሊር ካች የምትለዋን እንነካና ካቹን ክሊር እናደርጋለን። ቀጥሎ ወተን ጉግል ፕሌይ ስቶር ገብተን እንሞክራለን ደግመን። ስለዚህ አምጥቶልናል ማለት ነው። ዳውንሎድ ማድረግ በቀላሉ ይችለናል ማለት ነው። እምቢ ካላችሁ ለእናንተ ተመልሰን እዛው ፕሌይ ስቶር ኢንፎርሜሽን ላይ ገብተን ስቶሬጅ ገብተን ክሊር ዳታ የሚለውን ክሊር እናደርጋለን። ሁለቱንም ክሊር ካች ክሊር ዳታ እናደርጋለን። እምቢ ካለን እኔ ላይ ካቹን ብቻ ክሊር አድርጌ ሰርቶልኛል። እናንተም ላይ ይሰራላችኋል ብዬ ተስፋ አድርጋለሁ። እምቢ ያለኝን ሁለቱንም አፕሊኬሽን መጀመሪያ ቪፒኤን ኮኔክት አድርጌ ቀጥሎ ጉግል ፕሌይ ስቶር ስቶሬጅ ላይ ገብቼ ካቹን ክሊር አድርጌ ከዛ ቀጥታ ገብቼ ፕሌይ ስቶር ስከፍት እና አፕሊኬሽን ሰርች ሳደርግ መጣልኝ ማለት ነው። ስለዚህ እንደዚህ መጠቀም ትችላላችሁ በቀላሉ። ቴንኪው